ለምን ጥለውኝ ሄዱ? ምንድን ያደረኳቸው? ምንድን ያጠፋሁት? ያን ሁሉ ጊዜ አብረውኝ እንዳላሳለፉ በመልካምም ሆነ በክፉም ጊዜ ከጎኔ እንዳልነበሩ ዛሬ እንዴት ካጠገቤ እንዴት በድንገት ሸሹ? ለምንስ ፊት ነሱኝ ብላችሁ የምታስቡ ሰዎች ይህ ቪዲዮ ለእናንተ ነው። ሰዎች ይገባሉ፣ ሰዎች ይወጣሉ። አንዳንዶች ከጠበቅነው በላይ ይቆያሉ፣ አንዳንዶች ደግሞ ታሪካቸውን እንኳን ሳናቅ ይሰወራሉ። እናም አብዛኛውን ጊዜ ምክንያቱን አንረዳውም። በውስጣችን ያለው ነገር ሁሉ በጣም ከባድ በሆነባቸው ወቅቶች ወደ ህይወታችን የሚገቡ ሰዎች አሉ። በጉዞ በጣም አስቸጋሪ በሆነው ክፍል ላይ አጠገባችን ይቀመጣሉ። አሁንም ሰው መሆናችን ያስታውሱናል። አንዳንድ ሰዎች ሳያውቁት ያድኑናል። በአንድ ውይይት፣ በትንሽ ደግነት፣ ሌላው ሁሉ ትቶን ሲሄድ እነሱ አብረው ለመቆየት በመረጡበት ቅጽበት እናም በእነሱ ምክንያት እንደገና በተለየ መንገድ መተንፈስ እንጀምራለን። ህይወት አሁንም አዲስ ነገር ይዛልን እየመጣች እንደሆነ ማሰብ እንጀምራለን። ነገር ግን አንድ ያልተረዳኑ ነገር አለ። አንድን ወቅት እንድንሻገር የረዱን እነዚሁ ሰዎች በሌላ ወቅት ጥለውን ይሄዳሉ። ህይወትሽን የቀየረ እያንዳንዱ ሰው በህይወትሽ ውስጥ ለዘላለም ይኖራል ማለት አይደለም። ምክንያቱም አንድ ሰው የፈውስ አካል ሲሆን በተፈጥሮ ለቀሪው ጉዞ አብሮ እንዲቀጥል ትፈልጋለህ። ነገር ግን ህይወት በወቅቶች ይጓዛል። አንዳንድ ሰዎች እንዲቀሰቅሱ ይላካሉ፣ አንዳንዶች ለጥቂት ጊዜ እንዲሸከሙ ይላካሉ፣ አንዳንዶች ፍቅርን ሊያስተምሩ ይላካሉ፣ አንዳንዶች ደግሞ ማጣትን ሊያስተምሩ ይላካሉ። ሰዎች ሲሄዱ ብዙ ጊዜ ራሳችንን እንወቅሳለን። ምናልባት እኔ በቂ አልነበርኩም ይሆናል፣ ምናልባት በድያቸው ይሆናል፣ ምናልባት ሁሉም ሰው ውሎ አድሮ ከኔ ሰለች ይሆናል ብለን እናስባለን። እያንዳንዱ ነገር ግን መጠላት አይደለም። አንዳንድ ጊዜ ሰዎች የሚሄዱት በታሪካችን ውስጥ ያላቸው ድርሻ ስለተጠናቀቀ ነው፣ ልክ ከባቡር እንደሚወርዱ ተሳፋሪዎች። ይህ ደግሞ ላንቺ የነበራቸውን ዋጋ አያጠፋውም። ምክንያቱም እነሱ ከሄዱ በኋላ ምን እንኳን ያሳረፉት ተጽዕኖ ይኖራል። አንዳንድ ሰዎች በነፍሳችን ላይ ጣት አሻራቸውን ጥለው ያልፋሉ። እያንዳንዱን ሰው ለዘላለም አብሮ እንዲቆይ ማስገደድ ደግሞ የለብንም። ምክንያቱም ህይወት ማለት በጉዞ ላይ አጠገባችን ከተቀመጡት ሰዎች ሁሉ መማር ማለት ነው። የጠፋን መስሎ ሲሰማን የተቀበሉንን፣ ወደ እድገት የገፉንን፣ ልባችንን ሰብረው እንኳን ጠንካራ እንድንሆን ያስገድዱንም ጭምር። እያንዳንዱ ተሳፋሪ አንድ ነገር ይቀይራል። እያንዳንዱ ወቅት አንድ ነገር ይቀይራል። እናም ምናልባት ብስለት ማለት ይህንን መረዳት ማለት ነው። ባቡሩ መጓዙን ይቀጥላል። አዳዲስ ሰዎች ይገባሉ፣ ሌሎች ደግሞ እጃቸውን እያወዛወዙ ይሰናበታሉ። አንዳንዶች ግንኙነቶች ለዓመታት ይቆያሉ፣ አንዳንዶች ደግሞ ለጥቂት ቅጽበታት ብቻ። ነገር ግን እያንዳንዱ ሰው ለሚመጣበት ወቅት የራሱ ሆነ ዓላማ አለው። ምክንያቱም ሰላም የምናጣው ሰዎች የማይመጥኑበት ወቅት ላይ በግድ ለማስቀረት መሞከራችንን ስንቀጥል ነው። አታስገድዱ። ለምን ሄዱ ብለን መጠየቅ እናቁም። እናም በምትኩ አብሮኝ በነበሩበት ጊዜ ምን አስተማሩኝ ብለን መጠየቅ እንጀምር።